አቶ ጀማነህ አራዳ አገኙኝና ብርቱ ጉዳይ ስላለኝ እቤቴ ድረስ እንድትመጣ በብርቱ ነው የምፈልግህ ስላሉኝ ሮብ ዕለት ከስራ እንደወጣው በቀጥታ አቶ ጀማነህ ቤት ሄድኩ። ምሳ በልተን ቡና ስንጠጣ የተፈለግኩበትን ጉዳይ ያወሩልኝ ጀመር። ለልጃቸው ለሳራ ባል መምጣቱን ነገሩኝ። የመጣውንም ባል አውቀው እንደሆን ጠየቁኝ። እንደማላውቀው ነገርኳቸው። ሁኔታው እንዳጣራላቸው ለምነውኝ ተለያየን። አውቃለሁ አቶ ጀማነህ አንዲት ቅንጣት ልጃቸውን ለማንም የአራዳ ወጣት የሚሰጡ አይደሉም። ብዙዎች ናቸው ሳራን ለማግባት እየጠየቁ ሳይሳካላቸው እየቀረ የተዉ። አጥንት ያስፈልጋል። የማነ ሲሉት የእከሌ ነኝ በማለቱ ብቻ እንዲታወቅ ያስፈልጋል። የእከሌ ነኝ ብሎ እከሌ የማን ነው እንዲባል አያስፈልግም። ጋብቻ የሚሆነውን በአቋቋሙ ነው የማውቀው ይላሉ። ደፍሮ የሚጠይቅ የለም እንጂ ከጠየቀ ሳራን ለማግባት የሚቀርብለትን ፈተና ሁሉ ማለፍ ይኖርበታል። ኋላማ እንደ ሳራ ማማር 26 ዓመታት ሙሉ መች ባል ሳታገባ ትኖር ነበር። የሰው ልጅ በእውቀቱ እንጂ በትውልድ አያድግም የሚለውን ዘመን አመጣሹን የንግግር አቃቂር አቶ ጀማነህ አያምኑበትም። እምነታቸው በዘራቸው የታወቁ ሰዎች በታወቀው ቦታ መዋል አለባቸው ነው። በዚህ ምክንያት ሳራ ባል ሳታገባ 26 ዓመታት ሙሉ ከእናት ከአባቷ ጉያ የኖረችው። አባቷ የዋዛ ሰው አይደሉም። ለልጃቸው ለሳራ የሚመጣላት እጮኛ በዘሩ ታላቅ እንዲሆንና ሀብቱም አፍንጫው አጠገብ ባይደርስ እንኳን አገጩ ገደማ የደረሰ እንዲሆን ይፈልጋሉ። ስለዚህ ነው ያቺን የመሰለች ቀዘባ ባል ሞልቶ ተትረፍርፎ አታ የኖረችው። አቶ ጀማነህ ከተለያየን በስምንተኛው ቀን ተገናኘንና ታዲያስ ያልኩህን እንዴት አደረክ አሉኝ። አጣሁት አልኳቸው። ማወቅማ እኔም አላውቀውም። ሁሉንም ነገር የነገረችኝ ሳራ ነች። እኔም እሺ አጣራለሁ ነው እንጂ አልኳት፣ ሌላ አላልኳትም። እስቲ ለሁሉም እሷን እንጠይቃት አሉና በአውቶሞቢላቸው ወደ ቤታቸው ሄድን። ምሳ ከበላን በኋላ ከልፍኝ ሆነን ስናወራ አቶ ጀማነህ ለጠጥ ብለው ተቀመጡና ሳራን እስቲ የዚያን ሰው ሁኔታ አጫውቺው አሏት። ምን መሳይ ነው ብላት ጣቶቿን አቆላልፋ አይኔን እያየች ጠይም ነው አለችና ፈገግ አለች። የማን ልጅ ነው? አባቱ የታወቁ ናቸው እንዴ አልኳት። ሳራ መልስ ልትሰጠኝ ስትሰናዳ እናቷ ወይዘሮ ሙላቷ በመሃላችን ጣልቃ ገቡና ዛሬ እኮ ዘር ቀርቷል ብለው ሳይጨርሱ አቶ ጀማነህ አቋረጧቸውና እቺ ሴት ጤናማ አይደለች። ይህን ጥልቅ ማለት ታያላልኩሽም። አንቺ አሁን ስለ አደባባይ ሁኔታ ምን ታውቂና ነው ቢሏቸው ወይዘሮ ሙላቷ እንደ ማኩረፍ ብለው እኔ ምን ቸገረኝ እንደፈቀዳችሁ በኋላ ዲቃላ ማሳደጉ ብቻ እንዳይቸግሮ እያሉ ወደ አንደኛው ክፍል ገቡ። ልጁ እንኳን ሲሉ አቶ ጀማነህ ጀመሩ። ልጁ እንኳን በዘሩ ምንም አይል ባሻ መሸሻ ማጫውቶኛል። ጠባዩም ደህና ነው አሉ። ቢሆንም ማን እንደራስ ይሆናልና አንተው ብታጣራው ይበጃል። በመቶ ሺህ ብር የሚገመት ሀብት አለው ይላሉ። ብቻ ለሁሉም ነገር እኔ አልመሰለኝምና ይሄ የሰው ሀያታ ስለማያዋጣኝ አንተ አጣራልኝ አሉኝ። በዝምታ ካዳመጥኳቸው በኋላ ወደ ሳራ ዞር ብዬ ታዲያ እንዴት ነው እናንተ የተነጋገራችሁት ብዬ ጠየቅኳት። የውሸቷን ሳቅ አለችና ተቅለሰለሰች። አባቷን አፍራ ነው አስታውቆባታል። እየተሽኮረበመች አቀርቅራ አባቷን ታይ ነበር። እሳቸውም ገብቷቸዋል። እስቲ እናንተ ተጫወቱ፣ እኔ የቀን እንቅልፍ ለምዶብኝ ተቸግሬያለሁ። እንዲህ አይምሰልህ ከበደ ተቸግሬያለሁ አሉና አቶ ጀማነህ ወደ መኝታ ቤታቸው ሄዱ። አየህ ጋሽ ከበድዬ አለችኝ ሳራ፣ ልጁ ደህና ልጅ ነው። ማሪቱም በቀደም ሁሉንም ነግራኛለች። ሐመረ እንኳን ደህና የተማረ ልጅ ነው ብላኛለች። ደግሞም ታጋሽ ነው። ነገሩን ከጀመርነው ዓመት አልፏል። ግን እኔኑ ይጠብቃል። እሺ ሌላ ሰው ቢሆን ይህን ያደርጋል? አያረግም። ውሸት ምን ያደርጋል? አየህ ብቻ በቂ የቃል ንግግር አላደረግንም። ብዙ ደብዳቤዎች ተጻጽፈናል። የእኛም ቤት ነገር እንደምታውቀው ከእሱ ጋር ሳወራ ያዩኝ እንደሆነ ቁም ስቃይን ነው የሚያሳዩኝ እናትዬ። እሱም ይህንኑ አውቆ ተጠግቶ ሊያወራኝ አይፈልግም። ይህም ራሱ አንድ ጨዋነት ነው። ማለቴ እንደ ሌሎቹ ደፋር ባለመሆኑ ነው። ታውቃቸዋለህ የዛሬዎቹን መገለጣጤዎች እንዴት እንደሚሆኑ በመንገድ እንኳን አላሳልፍ አይደል እንዴ የሚሉት አለችኝ። ጉልበቶቼን ተመርኩዤ ፈዘዝ እንዳልኩ
ደሞዙስ ብዬ ሳልጨርስ ሳራ አቋረጠችኝና በቂያችን ነው። አየህ የዘመኑን ነገር እንደምታውቀው በወገን ሆኖ ጨቁኖት ነው እንጂ በስራው የተወደደና የተመሰገነ ነው። እሱም ጎበዝ ነው። እንደሰማሁትና እንደሰማኸው 100,000 ብር የሚያወጣ ሀብት አለው። አሁን ደሞዙ 350 ብር ነው። ታዲያስ በቂ ነው። የቤት ኪራይ የለበት፣ እህል አይገዛ፣ ደሞዙ የሚያንስ ገንዘብ መሆኑ ነው። ጥሩ ቪላ አለው አሉ። ከደሞዙ ሌላ የ100,000 ብር ሀብት እንዳለው ነግሮኛል። ይሄ ደግሞ እውነት ነው። እትዬ ልክ የለሽም ይህንኑ አጣርታ ነግራኛለች። ለአባባም ነግራቸዋለች። እንግዲህ እሺ እሱ ቢዋሽ እትዬ ልክ የለሽ ትዋሻለች። ለማን ብላ ነው የምትዋሸው? እሱ ሲቀር የሚቀር ባዕድ ነው። እኔ አይደለሁም እህቷ፣ ከደህና ሰው ነው ያጣራሁት ብላለች። በእውነቱ ጋሽ ከበደ እየጻፈልኝን ደብዳቤ ባሳየህ ትዝናናለህ። ማለቴ እንዲያው ምን ልበልህ፣ አንድ ፍርድ ትወስድበታለህ። አሁን እንዳላሳየ መኝታ ቤት ነው። አባዬ ተኙ እንጂ ያሳየ ነበር። ምን ልበልህ፣ ተራቆ ነው የጻፈልኝ። ደሞስ የቃል አወጣጥና አሰካክ እማንጋ አለ። ልሙትልህ ጋሽ ከብዬ፣ እንደ ሌሎቹ አበድኩ፣ ሞትኩ፣ ከነፍኩ አላለም። እቅጯን ነው የተናገረው። ያ ጋሽ ጥበቡ ያመጣው ዛላውን አሳምሮ እንዲህ ብሎ አልቀረም። የጻፈልኝን አንብበዋል? ምየልህ ጋሽ ከብዬ፣ እነኚህ ሞትኩ ከነፍክ የሚሉ ሁሉ ውሸታሞች ናቸው። ላያገቡ ነው አገባሻለሁ የሚሉት። ተዋወቅን አለችኝ። ታዲያ አሁን እንዴት ነው ብላት፣ አባባ ይሄ ሰውዬ መናጤ ነው እያሉልህ እምቢ አሉ። ውቃቤ ነግሮኛል ይልሃል። ወፍ ብኮ አይደሉ ሁሉም ቢነግራቸው አላምንም ብለዋል። ቆይታ ያለ አንተም አሁን እውነቱን ስትነግራቸው ኢድልኝ አትረባም ነው የሚሉ። እሺ ጋሽ ወልደ ሰማዕትን ያህል ሰው ለሳቸው ብሎ እሳቸውን ፈርቶ ነገሩን አጣርቶ ሁሉም ነገር እውነት መሆኑን ቢነግራቸው የለም አላጣራህም አሉትና ቁጭ። የጋሽ ወልደ ሰማዕትን ነገር ታውቀዋለህ። ለራሱ ቁጡ ነው። አይ እንግዲህ ቅዱስ ገብርኤል መጥቶ ያጣራሎት አላቸውና ውልቅ አለ። ባል አልጠፋ አንቺ ምረጭ ይሉኛል። ስመርጥ ደግሞ የማያውቁትን አይረባም መናጤ ነው ይሉሃል። ደግሞ ሰው ዕድሜን እየቆጠረ ቆማ ቀረች ይለኛል ስትል አቋረጥኳትና እሱን እንኳን ተይው ቢሉሽ ምን ቸገረሽ አልኳት። ሳራ እዝን አለችና እሱስ ግድ የለኝም ብቻ አየህ ወይኒቱ አሁን የስንት ጊዜ ታናሽ ነች፣ 2 ወልዳ የለ አለች። ይሄን አትበይ ብላት ሰው እኮ ይሄን ነው የሚያመዛዝንልኝ አለች። የሰውን ነገር ተይው አሁን የወይኒቱ ባል መሆኑ ነው አልኳት። እሱስ እውነትን ነው አለችኝ። ይሄ ለራሱ ሰካራም እንዴት አደርግ ሲሉት ደህና አምሹ የሚል ባል ነው። ያኔ አጎትሽ አኩለው ነው የዳሯት። መቼም ወልዳለችና ምን እናድርግ ብለው ነው ዘመድ ሁሉ ዝም ያለው። ማጣራቱ እንኳን አይከፋም አልኳት። መች ክፉ ነው አልክ ግን ጋሽ ወልደ ሰማዕት፣ እትዬ አስካለ፣ አባባ ይፍሩ፣ እትዬ ልክ የለሽ እነኚህ ሁሉ ሰልለው አጣርተው ነገሯቸው። እሳቸው ብቻ የለም ልክ አይደላችሁም ይላቸዋል። 6ኛ ነህ 7ኛ ነው አሁን አንተን አጣራ የሚሉት ስትለኝ አቶ ዠማነ ከመኝታ ክፍላቸው መጡ። አቶ ዠማነ ከእልፍኙ መውጫ በር ላይ እንደቆሙ ካፖርታቸውን እያስተካከሉና እየነቃቀሱ ከኋላቸው ለቆምኩት እንግዲህ ሁሉንም ነገር አንተ አጣራው፣ ጮሌ ነህና እንደማያመልጥ አውቃለሁ። ይሄን የዘመኑ ልጆች አነጋገር እምብዛም እምነት አልጥልበትምና አንተ አጣራልኝ፣ አማላጆቹንም በዚሁ አቆይቻቸዋለሁ ሲሉ በነገራቸው መሃል ጣልቃ ገባውና አማላጆቹ ስለ ጠባዩ ምን አሉ ብላቸው ጠባዩ ጥሩ ነው ብለውኛል። ስለሌላው ነገር ግን ምንም አልጠየኳቸውም። እንደሰማሁት ሰውየውም ቢሆን ለጋብቻው የሚቸኩል አይመስለኝምና ጊዜ አለህ አሉኝና አብረን ሄድን። ትልቅ አደራ ነው። አቶ ዠማነህ ቢቀየሙ የሚጎዱ ናቸው። በእሳቸው ዘንድ ልክስክስ ሆኖ መገመቱ ክንድፍ ይልቅ የቀለሉ ሆኖ መገኘት ነው። ልጅ ብሩ አንድ ቀን በቀላመደ ነው እስከ ዛሬ ጠምደው የያዙት። በዚሁ ነው ለሰውየው ሁሉ የማያድግ ነው እያሉ የሚያወሩት። ለየሰው ሁሉ የማያድግ ነው እያሉ የሚያወሩት። ማጣራት አለብኝ። በእርግጥ ጥሩ አድርጌ ማጣራት አለብኝ። መጀመሪያ ነገሩን ፍንጭ ለማግኘት ያህል ከወይዘሮ ልክ የለሽ ዘንድ ሄድኩ። እግዚአብሔር ያክብራቸውና ያን ሁሉ ስጋቸው እንደተሸከሙ እበር ድረስ ወጥተው ተቀበሉኝ። ዋ አንዱን ጥሎ አንዱን አንጠልጥሎ ሆነ እንጂ ወይዘሮ ልክ የለሽ እኮ ትናንት እርም ታህል የነበሩ ልጅ ነበሩ። ምን አላቸው ይባልላቸዋል። እርግጥ ነው ቆዳቸው ይመሰክራል። የውፍረት ይሁን የበሽታ እንጃ እንጂ ከጊዜ በኋላ ነው አሉ እግራቸው የተድበለበለው። ስለ ሳራ እጮኛ ብጠይቃቸው እርግጥ ልጁ ብዙ ሀብት ያለው መሆኑንና የጨዋ ዘር መሆኑንም ነገሩኝ።
እንዴት ይህን ለማወቅ ቻሉ ብላቸው ለገሰን አጣራ ብዬው ነበር። ነገሩን መርምሮ እንዳገኘው ልጁ ምራቁን የዋጠ ጨዋ ነው ብሎኛል አሉ። ይሄስ የ100,000 ብር ያህል ሀብት አለው የሚባለውስ ብላቸው እርግጥ ነው አለው አሉኝ። ሌላ አልጠየቅኳቸውም። የሰጠችኝን ውስኪ ጨልጬ ወጣሁ። ወይዘሮ ልክየለሽ እንኳን እንዳጫውታቸው ፈልገው ነበር። እግረ መንገዳቸውንም ስለ ሚስቴ ጉዳይ አንስተውብኝ ነበር። እኔ ግን ቸኩዬ ነበርና ነገሩን ቸል ብዬው ሄድኩ። አቶ ወልደ ሰማዕትም ዘንድ ሄድኩ። እሳቸውም እንደ ወይዘሮ ልክየለሽ ነገሩኝ። የወሬ አባታቸውም ያው ለገሰ መሆኑ ነገሩኝ። ወይዘሮ ምንትዋብ ዘንድ ሄድኩ። እሳቸውም ልክ እንደ አቶ ወልደ ሰማዕት ነገሩኝ። ወሬውንም ያጣራላቸው ሹፌራቸው እጅጉ መሆኑን አጫወቱኝ። ወይዘሮ አስካለ ዘንድ ሄድኩ። እሳቸውም ልክ እንደ ወይዘሮ ምንትዋብ ነገሩኝ። የወሬ አባታቸው የወይዘሮ ምንትዋብ ሹፌር እጅግ ነው አሉኝ። ከዚህ የበለጠ ምስክርነት አያስፈልግም። አቶ ወልደ ሰማዕትም ቢሆኑ ጠጉራቸውን ሽበት የወረረው በረሃ በመሆናቸው የሚታመኑ አረጋዊ ናቸው። ሁሉም የማያዋሹ ቤተሰቦች ናቸው። ከዚህ ወዲያ ነገር አያብዙ ብዬ አቶ ዠማነህን ልቆጣ ወደ ቢሮአቸው ሄድኩ። ግን ሳያቸው ሳይቆጡኝ ደነገጥኩ። የአስደንግጥ አዚም አለባቸው። ነገርኳቸው። ከነሱ ወዲያ ምስክር መፈለግ አፍን ማበላሸት ነው አልኳቸው። እባክህ ተወኝ አሉኝ። ሰንፈህ እንደሆን ንገረኝ እንጂ እኔ እነሱን አላመንኳቸውም። የት ተዟዙረው ሊገናኙ ነው? የሰው ወሬ ይዘው ነው የሚያናፍሱት አሉኝ። ታዲያ አንተው አጣራ ነው የሚሉኝ ብላቸው፣ አዎ አንተ ሁለገብ ስለሆንክ አያመልጥህም። እውነቷን ልታገኝ የምትችለው አንተ ነህ አሉኝ። እኔም ልክ እነሱ እንዳሉት ሆኖ ባገኘውስ ብላቸው፣ አንተ ቦርቡረህ ውስጡን አውቀህ ልክ መሆኑን ከነገርከኝ እድርለታለሁ፣ ግን ተጠንቀቅ አሉኝ። እሺ ብዬ ተሰነባበትን፣ ተለያየን። አሰብኩ፣ በእንዴት አይነት ዘዴ ለማጣራት እንደምችል አሰላሰልኩ። ያልወጠንኩት ያላሰላሰልኩት ሐሳብ የለም። ከሁሉም የተሻለ ሆኖ ያገኘሁት ከሰውየው ጋር ጓድ መሆንን ነው። አንዱ ችግር ደግሞ ከሰውየው ጋር መተዋወቁ ነው። ሳራ ሰውየው ጋዜጠኛ መሆኑን ነግራኝ ነበር። በሚኒስቴር ውስጥ ተቀጥረው የሚሰሩ ጋዜጠኞች የእሱ መሳይ ስም እንደሌላቸው ተረዳው። በየጋዜጦቹ ላይ አንዳንድ አርዕስቶችን ስለሚጽፍ ይመስለኛል ሳራ ጋዜጠኛ ነው ያለችኝ። ሳራ ከተማሪ ቤት ስመለስ ከመንገድ ላይ ተገናኝተው ሲነጋገሩ በሩቅ አየኋቸውና ሰውየውን አወቅኩት። ሳራም እሱ መሆኑን ነገረችኝ። አሁንም ችግሩ ከሰውየው ጋር መተዋወቁ ነው። የሀገር ቤተሰቦች አይደለንም፣ ወይንም የአንዲት መጠነኛ መንደር ነዋሪዎች አይደለንም። ሁለታችንም የአዲስ አበባ ነዋሪዎች ነን። ባህር ነው፣ ውቅያኖሳችን ነው። የቅርብ ጎረቤቶች እንኳን የማይተዋወቁበት ከተማ ነው። ሁሉም ተኳርፎ የሚተላለፍበት ነው። እንዲያው ደርሶ ከመንገስ እንዴት ዋልክ ቢሉ የት ታውቀኛለህ ተብሎ የሚጠየቅበት ነው። በአጭሩ አዳሜ በሙሉ የሚተረማመስበት ከተማ ነው። እዚህ ሁሉ ግርግር መሃል ባህር ላይ እንደወደቁ ሁለት የዝናብ ጠብታዎች የሆነው እኔና ሰውየው የት ተገናኝተን እንዴትስ እንተዋወቃለን? እንዴትስ በአጭር ጊዜ ውስጥ እፍ ያልን ምስጢር ተካፋይ ጓደኛሞች እንሆናለን? ለየትኛው ታቦት ቢሳሉ ነው የልቤን ዘግዝኬለት የልቡን የሚዘከዝክልኝ? ጭንቅ ነው። አይተውት ነገር የአቶ ዠማነህ ትዕዛዝ ነው። መስሪያ ቤቱን አወቅኩት። ሁልጊዜ ማታ ማታ ከስራው ሲወጣ እከተለዋለሁ። ግን ልጁ አንገተ ሰባራ ጨዋ የጨዋ መጨረሻ በመሆኑ በቀጥታ ከቤቱ ይገባል። የትም ውልፍት አይልም። ይሄም አስቸገረኝ። ከማያውቁት ቤት፣ ቡና ከተጋበዙበት ቤት ወይም መጠጥ ከማይሸጥበት ቤት እንዴት እንዲያው ዘው ይባላል? አንድ ቀን ከሰዓት በኋላ ከስራ ወጥቶ ሲሄድ እንደተለመደው ተከተልኩት። ፒያሳ ደረስን። ከጓደኛው ጋር ከቼንትሮ ቡና ቤት በራፍ ላይ ተቀመጡ። አጠገባቸው ካለው ጠረጴዛ እኔ ተቀመጥኩ። እኔም እንደነሱ ቡና አዘዝኩ። አሁንም አንድ አስቸጋሪ ነገር ነበር። ከማያውቁት ሰው ጋር እንዲያው ዘሎ ጭውውትን መክፈት አስቸጋሪ ነው። ሰካራም ሆኖ መገኘት ያስፈልጋል። ያም ቢሆን ጥፊ ያስከትላል። የምፈልገው ጥቂት ሰበብ ነው። የዝናብ ማንኮሽኮሻ ሊስትሮዎችን፣ ሱቅ በደረቶችን ሁሉ ሰበብ ሊሆኑኝ ይችላሉ። አዎ ሆኑኝ። እረፍት ፈልጎ ከዚህ ያረፈ ሰው አልገዛም አላስጠርግም በማለት ልቡ ሊወልቅ ነው። ከቅድም እስካሁን ለስንቱ መልስ ሰጠን ብዬ ፈገግ አልኩና ከበስተግራ ከበረፋው አጠገብ ለተቀመጡት ነገርኳቸው። አዎ በጣም ችግር ነው አለኝ ሰውየው። ምነው ማዘጋጃ ቤት አንድ መፍትሄ ቢያደርግ አለና ሁሉም እንደ ልቡ ሳይፈራ የሚያማውን ማዘጋጃ ቤትን አማልኝ። ወሬው እንዳይቋረጥም ገፋ ገፋ አድርገው ጀመር። በዚያው እያራዘምን እግረ መንገዳችንን ወሬውን እያበዛን ሄድን። በኋላም እየቆየን ተላመድንና በአንድ ጠረጴዛ ዙሪያ ተቀመጥን። ቶሎ በቶሎ እንድንግባባ በማለትም ገፋ ገፋ እያደረግኩ ጋበዝኳቸው። ከቡና ቤቱ ገባን።
ከዚያም ቢራችንን እየቀዳን ወሬያችንን እንቀዳ ጀመርን። እኔም ብሆን ለጓደኝነት የምፈለግ ወጣት ነኝ። አለባበሴ ከማንም ሊያቀርበኝ የሚችል ነኝ። እንዳያስገምተኝ አነጋገሬን አስቤ የምጥል ነኝ። አረማመዴም ቢሆን በሕግና በወግ በመሆኑ ማንም ለጓደኝነት የሚመርጠኝ ነኝ። እኔ ከቤ ራሴን የማውቅ ራስ ያለኝ ነኝ። እነሱም ቢሆኑ ተደስተው ቶሎ ያስጠጉኝ በዚሁ ነው። ስሜ ከበደ መሆኑን ነግሬው ስሙ እሸቱ መሆኑ ነግሮኛል። ከዚያን ዕለት ጀምሮ አዘውትረን የምንገናኝ ጓደኛሞች ሆነን ለሶስት አራት ቀናት ያህል ከቤቴ እየወሰድኩ ጋበዝኩት። ቅዳሜ ከሰዓት በኋላ ከቤቱ ወሰደኝ። ቤት ያፈራውንም ጋበዘኝ። ቤቱ እጥር ምጥን ያለች ትሁን እንጂ የዕቃዎቹ አቀማመጥና ንጽሕና አበበ ጎጆውን አሸንፎ የሚኖር ሰው መሆኑን ይመሰክሩለታል። ገረዱ የተዋበች አልስማማ ብላው ማባረሩንና በሆቴል ተመጋቢ መሆኑን ነገረኝ። ለምን ሚስት አታገባም አልኩት። አገባለሁ አለኝ። አጭተሃል ወይ ብለው ራሱን አከከና ቅር እያለው አዎ አጭቻለሁ አለኝ። ምነው ቅር አለህ ብለው ከልጅቷ ጋር ተስማምተን ነበር። አባትየው ግን በቂ ሀብት ጠያቂ የሆኑ አስቸገሩ አለኝ። እንዴት አልኩት። በአጥንት በኩል ያለውን ፈተና አልፌዋለሁ። አባትየው ብቻ አንጃ ግራንጃ ያበዛሉ አለኝ። ታዲያ ሌላ አትለውጥም ብለው አሁንም ራሱን አከከና አልለውጥም፣ እከካም አግብቼ ሳክ ከምኖር እሷኑ ማግባት እመርጣለሁ አለኝ። እንዴት ብለው የትልቅ ሰው ልጅ ናት፣ አባቷ መከታ የሚሆኑ የሲሚንቶ ግንብ ናቸው አለኝ። ሀብታቸውን ነው የምትለው አልኩት። አዎ ሀብታቸውን ቢሆን ቢያዳልጥ የማይጥል ነው አለኝ። ለምሳሌ ምን ያህል እንዲኖሩ ይፈልጉብሃል? አንተስ ምን ያህል አለህ ብዬ ጠየቅኩት። የዛሬው ጋብቻ ያስቸገረው ወላጆች በነገሩ መሃል እየገቡ ነው አለኝ። እኔ ደግሞ ወላጆች ወልደው መጣልን ስለማይፈልጉ ነገሩን ቢያጣሩ አያስከፋም። እኔም እንደዚሁ እንዳንተው አጭቼ ነበር። ምን ይሆናል ታዲያ ድሃ ነው ብለው ስለከለከሉኝ፣ አንተ ግን ሀብት ስላለ ልታገባ ትችላለህ፣ ማግባት ትችላለህ አለኝ። እሱ ደግሞ ግን አለና አቅማማብኝ። ቆይ እንግዲህ መቼም ጨዋታ ነውና ምን ያህል ሀብት ቆጥረላት ነው ማግባት የምትችለው አልኩት። ልጅቷ እርግጥ ወዳኛለች፣ ደግሞ ማግባት አለብኝ። ይህም ብቻ ሳይሆን በእርግጥ እሷን ማግባት አለብኝ አለኝ። ለምሳሌ አባትዬው ያለህን ሀብት ቁጠር ቢሉ ልትቆጥር የምትችለው ምን ያህል አለ? በስሜ እስካዞረውና እስካደላድል ቃል ገብተው ቀለበት አስረን ለጋብቻው ጊዜ ስጡኝ እንጂ በሚገባ ቆጥርላቸዋለሁ። ማጨቴም በዚያው ተመክቼ ነው አለ። ለምሳሌ በእኔ የደረሰ ፈተና እንዳይደርስብህ ስትደላደል ምን መቁጠር ትችላለህ አልኩት። አንተ ምን አይነት ፈተና ነው የደረሰብህ አለኝ። ይሄማ መንገድ ልማራህ ነው አልኩትና ወዲያው ደግሞ ያንተን ከነገርከኝ በኋላ የኔን እነግርሃለሁ። መቼም ጨዋታ ነው፣ ፊልምም አልሄድንምና ቀኑ እንዲመሽልን በሰፊው እንጫወት አልኩት። ደህና ነው በላይ አንተን አውራልኝ አለኝ። ነው በፊት እንደጀመርክ ያንተን ጨርስ አልኩት። የኔን ነግሬያለሁ፣ ሀብቴን ቆጥሬ ማግባት ነው አለኝ። ልክ በእኔ በደረሰ ፈተና እንደሚያጋጥም ይሰማኛል። ከአሁኑ ማጥናት ያስፈልጋል። ቆይ ምን ትቆጥራለህ አልኩት። በጠቅላላው ቢበዛ 100 ሺህ ብር የሚገመት ቢያንስ በ50 ሺህ ብር የሚገመት ሀብት አለኝ ሲለኝ ደነገጥኩ። በጣም ጥሩ ብዬ ሳልጨርሰው አቋረጠኝና እመነኝ ደግሞ እንደ አራዳዎቹ የምዋሽ አይደለሁም። ልጅቱም ታውቃለች። በሰፊው ስላስፈራሁት አባትየውም ቢሆኑ ሰምተውታል። ብቻ ጥቂት ጊዜ እንዲጠብቁኝ ያስፈልጋል አለኝ። በውርስ የምታገኘው ነው አልኩት። እናት አባቴ በልጅነቴ ነው የሞቱት አለኝ። ወርሰሃል ማለት ነው አልኩት። አልወረስኩም አለኝ። ታዲያ በአንተ ዕድሜ እንዴት 100 ሺህ ብር ሀብት ለማጠራቀም ቻለ አልኩት። ቀላል ነው አለኝ። እንዴት አልኩት። ሻይ የጠጣንበትን ፍንጃል ከፊታችን እያነሳ በመጀመሪያ ቀለበቱን ልሰር እንጂ የሀብት ነገር ሞልቷል አለኝ። አሁን ለቀለበቱ ጊዜ ያለኝ የምትለውን ሀብት ልትቆጥር ትችላለህ ብለው ከተቀመጥኩበት ከፊቴ ከትንሿ ጠረጴዛ አጠገብ ቆሞ ቁልቁል እያየኝ አይገባቸውም እንጂ እችላለሁ አለኝ። እንዴት አይገባቸውም? ካለህ አለህ ማለት ነው አልኩት። አንጃ ግራንጃ ያበዛሉ አለኝ። ምንድን ነው አንጃ ግራንጃው ብለው የተጨበጠ ማስረጃ ይፈልጋሉ አለኝ። አንተ የተጨበጠ ማስረጃ የለህም እንዴ ብለው አለኝ ያለና ፈገግ ብሎ ከኪሱ ቦርሳውን አውጥቶ ይሄ ደግሞ ሁሌ የማረገው ነው እያለኝ ከቦርሳው ውስጥ የብሔራዊ ሎተሪ ቲኬት ሙሉ ሴሪ ያሳየኝ።